ጦርነትና ግጭት ተለይቷት የማያውቀው ዓለም ዛሬም ቀዮቿን በሚነጡ ጦርነቶች ታጅባ ቀጥላለች። ከአፍሪካ እስከ ኤስያና አውሮፓ አህጉራትን የጎበኙ ግጭቶችን ያስተናገደው የፈረንጆቹ 2022 ከቀዝቃዛው ጦርነት ወዲህ የበረታ የጂኦፖለቲካ ፉክክር የተስተናገደበት ዓመት እንደነበረ ተንታኞቹ ይጠቅሳሉ። ነባር ሁነቶችንና ሌሎች ዓለም አቀፍ አጀንዳዎችን የደፈቀ አንዳች የግጭት ሁነት ግን ዓለምን የቀየረ ይመስላል። ይኸው የፈረንጆቹ 2022 እንደጠባ በወርሃ የካቲት በዚያ በጥቁር ባህር ቀጠና የተነሳ የጦር እሳት የሰባ ዓለሙን ትኩረት ሙሉ በሙሉ ተቆጣጠረ። ከሁለተኛው የዓለም ጦርነት ወዲህ ትልቁ ጦርነት ተብሎ የተጠራው የዩክሬኑ ውድመ ታንክስ ግጭት ሌሎች ዓለም አቀፍ ክስተቶችን ያስረሳ ሆነ። ምዕራባውያኑ ወትሮ በአዳጊና በደሃ ሀገራት የሚያውቁት ጦርነት በጓሯቸው ሲሰየም ለአጸፋ ተረባረቡ። አሜሪካ መሩ የምዕራቡ ሀያል ጎራ ለዩክሬን ድጋፍን፣ ለሩሲያ ደግሞ ውግዘትና ማዕቀብን አጎረፈ። ዓመቱ የታይዋን ሰርጥ አደገኛ ፍጥጫ ጫፍ የወጣበትም ነበረ። አሜሪካ ለታይዋን የምታደርገው የጦር ድጋፍ መጨመሩና የሀገሪቱ ከፍተኛ ባለስልጣናት በታይዋን የሥራ ጉብኝት ማድረጋቸው ቻይና ከታይዋንና ከአሜሪካ ጋር እንድትፋጠጥ በር ከፍቷል። ከዋሽንግተን በኩል የሚሰጡ አስተያየቶች የታይዋን ሰርጡን ውጥረት ሲያባብሱት ቀጠናው በጦርነት ቀረሽ ወታደራዊ ትዕይንቶች ተሞላ። ቻይና ለአጸፋ በሚል በሰርጡ ዙሪያ ታይዋንን ቀለበት ውስጥ ያስገቡ መጠነ ሰፊ የጦር ትዕይንቶችን አደረገች። ይኸው የፈረንጆቹ ዓመት ሀገራት እየተዋደኑ ግዙፍ የጦር ልምምዶችን ያካሄዱበት ዓመት ነበረ። የኮሪያው ልሳነ ምድርም በዳግም ቀጠናዊ ፍጥጫ ተቀስሮ የሰነበተበት ዓመት ሆኗል። ሰሜን ኮሪያ እንደ ተራራ የገዘፈች ጠላት የምትላትን አሜሪካን ለመመከት በኑክሌርና በሚሳኤል ሙከራዎች ተጠምዳ ከርማለች። ሀገሪቱ በዚሁ የፈረንጆቹ ኃላፊ ዓመት 60 የጦር መሳሪያ ሙከራዎችን አድርጋለች። There was a huge parade in Pyongyang on a public holiday to mark the 110th anniversary of the birth of North Korea's founder Kim Il-sung. በኢትዮጵያ ግጭትን ያስቆመው የፕሪቶሪያው የሰላም ስምምነት የተደረገውም በዚሁ ፈረንጆቹ ተሰናባች ዓመት ነበር። ከሁሉም በላይ ግን ዓመቱ የሀያላን የጂኦፖለቲካ ፍልሚያ የዩክሬንን ጦርነት ያዋለደበትና ነባር የዓለም አለቆች ከአዲስ ገስጋሽ ተረኞች ጋር መጋጨት ጀመሩበት አደገኛ ዓመት